እንዴ ሰው አይገርም ምን ይልሽ ልብ ያታሙ ሲመታ የአይኔ ሽፋሽፍቶች በጣም ሲገበገቡ ማን ሊመጣ ነው ያልኩኝ ከራሴ ጋር እየታገልኩ ነበር። ኧረ እባክህ የምሬን እኮ ነው። ከዛ ልክ አንቺ መምጣትሽን ሲያቅ መሰለኝ ልቤ ውስጥ የነበረው ማዕበል በአንድ ጸጥ ረጫል። የአይኔም ሽፋሽፍቶች በፍጥነት እየተገበገቡ የነበሩት አቁም። እንዲህ ያልክ ነው የሴቶቹን ልብ የምታቀልጠው? ምን ነው ልብሽ ቀለጠ እንዴ? ማ ሲያምርክ ይቀራል። እሺ እንኳን በእንዳንተ አይነቱ አፈቀላጣ ይቀርና ለማንም ልብ አይቀልጥም። ተይ ልብሽንማ እንደዚህ አገነሻት። ለምን? ምክንያቱም ልብሽ እኔ ስለሆነ። ይኸውልሽ እኔ ያለሁት ልብሽ ውስጥ ነው። ስለዚህ እያንዳንዱን የልቦችሽን ምቶች በደንብ አድርጌ ሰማችኋለሁ ማለት ነው። እሱማ ያንተ ቅዠት ነው መስሎሽ ነው። ግን ደህና ነሽ አይደል? ረሃቤ ከተገናኘን ትንሽ ቆየ መሰለኝ። ኤላ ስርዓት ያዝ። ምን ነው? ምክንያቱም እኔ አንተ ረሃብ አይደለሁም። አረስቸው ለካ ጥማቴ ነሽ። ልክ ናፍቆትሽ ሲበረታብኝ አንቺ ነች የፍቅር ረሃቤ የሚቆርጥልኝ። ቆይ አንተ ልጅ ዛሬ አብደሃል እንዴ? ካበድኩ እኮ ቆየሁ ባንቺ ፍቅር ማለት ነው። ምላስ ሰንበር ነው እንዴ ዛሬ በላኸው? ኧረ አይደለም። አይ እሱ ነው እንጂ እንደዚህ የሚያስለፈልፍ በጤናህማ አይደለም። ይሆነልሽ እንግዲህ ምን እላለሁ እኔ። አሁን ወደ ጉዳይ ልግባ። ያንቺ ጉዳይ የኔ ጉዳይ ደግሞ ያንቺ ከሆነ እኮ ቆየ። እንደው ይሄ የኔ ጉዳይ የሚለው ዘፈን አሁን ገና ቦታውን አገኘ። እንደውም ልትፈነድሽ ነው። ኤላ ወይ ረሃቤ፣ አሁን አፍህን ዝጋና የምልህን ስማኝ እሺ? ጆኒን አግኝቼው ነበር እና ያወራችሁትን ነግሮኛል። እኔም በሀሳቡ እስማማለሁ። ምን እየሆንክ ነው? ንቀት ነው? አንተ ምን እየሆንክ ነው? ምንም። አፍን ዝጋና ተቀመጥ ስላልሽኝ ቃልሽን ለማክበር እየሞከርኩ። አንተም ቃልህም ገደል ግቡ። እሺ ረሃቤ፣ ካናደርኩሽ ይቅርታ። እሺ በጣም አሪፍ። ይሄንን ጨዋታችንን